በእውነት ከልብ የፈለቀ እንባ ነው የሚያስፈልገው። ከልብ የፈለቀ ከእግዚአብሔር ጋር የሚያገናኝ ጾም ጸሎት ነው የሚያስፈልገው። እግዚአብሔር መልስ የሚመልሰው ልክ እንደነ ሕዝቅያስ ጸሎትህን አይቻለሁ፣ እንባህን አይቻለሁ፣ ጸሎትህን ሰምቻለሁ የምንልበት አይነት እንባ ነው የሚያስፈልገው። እንባውን አፈሰሰ። እግዚአብሔርም አለው በዕድሜህ ላይ 15 ዓመት ጭምር ያለው ያች እግዚአብሔርን ቸርነት አንተ ኃጢአተኛ ነህና አላለ። ኃጢአተኛ በኃጢአቱ እንዲጠፋ የእግዚአብሔር ፈቃዱ አይደለም። ኃጢአተኛ በኃጢአቱ እንዲወድቅ እግዚአብሔር ፈቃዱ አይደለም። ኃጥኡ ወደ ንስሐ ከተመለሰ እግዚአብሔር አምላክ ደግሞ የዚያን ንስሐ የደቂቃ የሰዓት የብዙ ሰዓት ሳይሆን የደቂቃን እንባ ነው የሚፈልገው እግዚአብሔር። ወደ ቀራንዮ ሂዱና እስቲ አስቡ። ቀራንዮ ያንኳኳውን